አመሰግናለሁ ጋሻው። እስካሁን ድረስ ስንወያይ የነበርነው እንግዲህ የኤሌክትሪክ ምጣድ ውስጣዊ ክፍል ነው። አሁን የኤሌክትሪክ ምጣድ ውጫዊ ክፍል በደንብ አድርጌ አብራርቴ የምትነግርበት ታይም ነው። እስካሁን ድረስ ካወራነው በተጨማሪ እስቲ ስለ ውጫዊ ኤሌክትሪክ ምጣድ ክፍሎቹ እያንዳንዱ እየጠቀስክ አብራርቴ ችግራቸውም ደግሞ በዛው ልክ ሰው በየቤቱ ሆኖ እንዴት መፍታት እንደሚችል በደንብ ንገረኝ። እሺ፣ በሁለት አይነት መልክ አሳይቶናል። ውስጣዊ አካልና ውጫዊ አካል የምንላቸው ኤሌክትሪክ ምጣዶች አሉ። ውስጣዊ አካል ላይ የሚገኙ ኤሌክትሪክ ኮምፖነንቶችን ነግሬያቸዋለሁ። አሁን ወደ ውጫዊ ስንገባ ውጫዊ ላይ የሚገኝ የኤሌክትሪክ ኮምፖነንት ምንድን ነው? እሱ በመጀመሪያ ዋናው ቦዲው ነው። ዋናው አንደኛ ደረጃ ላይ። በሁለተኛ ደረጃ ላይ የሚገኘው ካልኪ ብሬከር። በብሬከር ደረጃ በሁለት አይነት እንይዘዋለን። ያም ማለት አውቶማቲክ ብሬከር እና ካልኪ ብሬከር ብለን። ካልኪ ብሬከር ብለን የምንለው ኤሌክትሪክ ምጣድ ላይ የምንጠቀመው፣ አውቶማቲክ ብሬከር ብለን የምንለው ደግሞ ግድግዳ ላይ ብለን የምንጠቀመው ነው። ስለዚህ ካልኪ ብሬከር በሁለተኛ ደረጃ ላይ ይገኛል። በሶስተኛ ደረጃ ፓወር ኬብል ነው። በአራተኛ ደረጃ ላይ ሶኬት ነው። እነዚህ ናቸው ውጫዊ አካል ላይ የሚገኙት። እንዲሁም ደግሞ 6 ቁጥር ዳዶ ብለን የምንለው አለ። ማፈኛ ያለው በዳዶ የምናለው ካልኪ ብሬከሩን የምናፈበት ማለት ነው። ከዛ ውጪ ደግሞ 6 ቁጥር 3 ቁጥር ቢት ያለች እሷን በማሰር ያን ሲስተም ሙሉ መስራት እንችላለን ማለት ነው። ይህ ነው ውጫዊ አካል ላይ የሚገኘው። ዲስአድቫንቴጅ ወይንም ደግሞ ችግር ሊያስከትል የሚችለው ያን ችግር ደግሞ ሶልቭ ማድረግ እንችላለን ብሎ ላለ ጥያቄ ደግሞ እንዴት ነው እሱ ችግሩን መፍትሄ የምንሰጠው? 2.5 ዋየር አለ፣ 4 ሚሊ ዋየር አለ። እንዲሁም በፓወር ኬብልም እንደዛው ደግሞ 2.5 ፓወር ኬብል አለ፣ 4 ሚሊ ፓወር ኬብል አለ። ለኤሌክትሪክ ምጣድ መጠቀም ያለበት 4 ሚሊ ፓወር ኬብል ነው። ፓወር ኬብል ኢንፑት ይገባል፣ አውትፑት ይወጣና ወደ በኮኔክተር አማካኝነት ከወራጁ ጋር ይገናኛል ማለት ነው። ስለዚህ ያን ከተጠቀምን እንዲሁም ደግሞ ችግር ሊያስከስት የሚችለው በዋናነት ሉዝ ኮኔክሽን ሲኖር ነው። ሉዝ ኮኔክሽን ብዬ ስላችሁ ካልኪ ብሬከር ላይ ኢንፑት የሚገባው ፓወር ኬብል በደንብ ካልታሰረ እዛ ፓርት ላይ የመቅለጥና የመጨስ ነገር፣ ብሬከሩን የማቀጠል ነገር ችግር ያስከትላል። ሉዝ ኮኔክሽን መኖር የለበትም። እንዲሁም ደግሞ አውትፑት ላይም እንደዛው ማለት ነው። አውትፑት ላይም ሲወጣ በደንብ አድርገን በማሰር በቢቲ በደንብ አድርገን በማሰር ያን ሉዝ እንዳይኖር ያን ችግሩን ሶልቭ ማድረግ እንችላለን በዚህ አይነት መልክ ማለት ነው። ይህንን ይመስላል። አመሰግናለሁ። እንግዲህ ጋሹ አሁን ውጫዊ ክፍል አንደኛው ጥያቄ መልሰልኛል። ሁለተኛው ጥያቄ አንድ ሰው ኤሌክትሪክ ምጣድ ገዝቶ አሁን ልክ እንዳነሳው በ2.5 ገመድ እና በባለ 4 ነጥብ ገመድ እያንዳንዱ ሰው ቤት ውስጥ ይኖራል። እንግዲህ ሰው በቤት ውስጥ ካለው ገመዱ በ2.5 ገመዱ ላይ ኤሌክትሪክ ምጣድ ቢገጥም ምን ችግር ይፈጠራል? ልትመልስልኝ? ኦኬ፣ እሺ፣ አሪፍ ጥያቄ ነው። በደንብ ተከታተሉን እና አሁን ወንድማችን እንዳለ በ2.5 ዋየር እንዲሁም ደግሞ 4 ሚሊ ዋየር አለ ብሎናል። ስለዚህ በ2.5 ዋየር ኤሌክትሪክ ምጣድ ብንጠቀም ምን ችግር አለ? በነገራችን ላይ ልታስተውሉ የሚገባው ነገር በ2.5 ዋየር የምንጠቀመው ኤሌክትሪክ ምጣድ አለ። ወንድማችንም እንደዛው በ2.5 የሚሰራ ኤሌክትሪክ ምጣድ የሚሸጠው ኤሌክትሪክ ምጣድ አለ። ስለዚህ በ4 ሚሊም የሚሰራ የኤሌክትሪክ ምጣድ አለ፣ በ2.5 የሚሰራ የኤሌክትሪክ ምጣድ አለ። 4 ሚሊ ዋይር የሚፈልገው በተቀማጭ ሆኖ ከ50 ሳይዝ በላይ የሆነ ለምሳሌ ከ56 ሳይዝ በላይ የሆነ 56 ሳይዝ አለ፣ 57፣ 58፣ 59 ድረስ አለ፣ እስከ 60 ድረስ አለ። በእነሱ ሳይዝ የተቀመጠ ኤሌክትሪክ ምጣድ ሲሆን የምንጠቀመው ሬዚስታንስ 09 ሬዚስታንስ ስለሆነ 4 ሚሊ ዋይር ግዴታ ከፓወር ተስቦ መሄድ ይኖርበታል ወደ ኤሌክትሪክ ምጣዱ። በተጨማሪ ደግሞ በኖርማል ሶኬት የምንሰራው በሶኬት የሚሰራ ወይም በ2.5 ዋይር የሚሰራ 50 ሳይዝ የምንለው የኤሌክትሪክ ምጣድ ነው። በማንኛውም ሶኬት ተንቀሳቃሽ የኤሌክትሪክ ምጣድ ሆኖ በማንኛውም ሶኬት የሚሰራ የኤሌክትሪክ ምጣድ ስለሆነ ወንድማችንም እሱም ጋር ስላለ በዛ አይነት መልክ መጠቀም እንችላለን። የምንጠቀመው ሬዚስታንስ ደግሞ 0.8 ሬዚስታንስ ስለሆነ አነስ ያለው ስለሆነ ኖርማል ልክ እንደ ስቶቭ እንደምንጠቀመው መጠቀም እንችላለን። በጣም ምቹና መጪ ስለሆነ ምንም የሚያስቸግረን ነገር አይኖርም። ወንድም ይሄን ይመስላል።
አመሰግናለሁ። እንግዲህ በቤታችን ውስጥ ሰው ኤሌክትሪክ ምጣድ ገዝቶ ሲወስድ ባለ 4 ገመድን መጠቀም ይችላል፣ በ2.5 ገመድን መጠቀም ይችላል። ግን ደግሞ ምጣድ ሁለት አይነት ነው ያለው፣ 2.5 ገመድን የሚሰራ በባለ 4 ገመድን የሚሰራ ብለህ አብራርተህ ነግረናል። አመሰግናለሁ። ሌላው ደግሞ 2.5 ገመድ ከቤት ውስጥ ያለው ከቆጣሪ የሚመጣው ገመድ በባለ 2 መሰኪያ ነው መሰካት ያለበት ወይስ በባለ 3 መሰኪያ ነው ወይስ የራሱ የሆነ መሰኪያ ያስፈልጋል? ይህን አብራርተህ ለጊዜ ለሚከታተል ህዝብ ብትነግረን ደስ ይላል። እና ወንድሜ እንዳለው ምንድነው እሱ መሰኪያ ነው። ስለ መሰኪያ ስናወራ አነስተኛዋ የኤሌክትሪክ ምጣድ ብለን ያልኳችሁ በኖርማል ሶኬት ላይ የሚሰራ ወይንም በ2.5 የሚሰራ የኤሌክትሪክ ምጣድ አለ ብዬ ያልኳችሁ በማንኛውም ሶኬት የሚሰራ ያ ማለት 2.5 ዋየር ብቻ ይሁን፣ ግድግዳ ላይ የሚገባው 2.5 ይሁን። ከዛ ውጪ ኖርማል ለስቶቭ የምንጠቀመው ሶኬት አለ። አከራይና ተከራይ እንኳን የማይጠቅም በጣም ፓወርን ሴቭ የምታደርግ በጣም ምቹ የሆነች የኤሌክትሪክ ምጣድ ስለሆነ በዛ አይነት መልክ መጠቀም እንችላለን። ስለዚህ ማንኛውም ሶኬት መሆን ይችላል። ለስቶቭ ኖርማል የምንጠቀመው ሶኬት ለኤሌክትሪክ ምጣድ መጠቀም ይችላል። የትኛውም ማለት ነው በ50 ሳይዝ የምንጠቀመው ወይም አነስተኛዋ የኤሌክትሪክ ምጣድ ብለን የምንላት ማለት ነው። ለየት የሚያደርገው ከ50 ሳይዝ በላይ የሆነው ከ56 ሳይዝ በላይ የሆነው እስከሱ ደረጃ ድረስ ያለው ሲስተም ምንድነው? እሱ ባለ 3 መሰኪያ የምንለው አለ። ጥቁር ሶኬት ሆኖ ተቀባይና ሰጪ የምንለው ሶኬት አለ። እሱ ለየት ስለሚያደርገው በዛነ መልክ ነው የምንጠቀመው። የሚለየው ሁለቱን ያ ነው። ያንኛው ኖርማል ማንኛውም ሶኬት የሚሰራ ነው። ይሄኛው ግን ፓወር ሲፈልግ ጥቁር ሶኬት ሆኖ ባለ 3 ግራውንድም የሚቀበል ማለት ነው። ያን አመሰግናለሁ። እንግዲህ እንደነገርከኝ እንደመለስክልኝ ከሆነ ለማንኛውም ተከራይ ለማንኛውም ሰው እንግዲህ የሚሆን ነው። ከአከራይም ጋር የማጣላ ነው። ምክንያቱም የራሱ የሆነ ገመድ ከቆጣሪ እስከ ቤት ድረስ አስፈልገው ሰው በቤቱ ውስጥ በስቶቭ መሰኪያ ሰክቶ መጠቀም ይችላል። አንዴ ስቶቭ አንዴ ምጣድ ሰክቶ መጠቀም ይችላል። በዛ ላይ ደግሞ ከቦታ ወደ ቦታ ተንቀሳቃሽ ነች፣ ቀለል ያለች ነች እያልክ ነው ያለው። ለሰው ምቹ እንደሆነ እየነገርክ ነው። ከዚህ በፊት እንግዲህ ወንድም ጋሹ አንተም እንደምታውቀው እኔም እንደማውቀው ይህ ምጣድ በብዙ ሰዎች እየሰራና ያደረሰን እንገኛለን። ብዙ ሰዎች ደግሞ ያ ምጣድን እየገዛና በጣም አሪፍ እንደሆነ እየመሰከረም ይገኛል። ሌላም የማውቁት ይህን በዚህ አጋጣሚ በደንብ እንዲያውቁ በምለው ነው ይህን ቪዲዮ ረፋ አድርገን እንድናወራ እንድንሰራ የተገደድን ነው አይደል ጋሽ? እንግዲህ አሁን የምጣድ ንግግር ይሄን ይመስላል። ሌላ ደግሞ ኬብል ምን አይነት ነው መሆን ያለበት? ለምጣድ የምንጠቀመው ኬብል ገመድ ካለን ኬብል አለ። ኬብል 1.5 ነው ወይስ 2.5 ወይስ ባለ 4? የትኛው ነው ይበልጥ ለምጣድ የምንመካ ነው? ኦኬ ቅድም እንዳልኩት ምንድነው እሱ በ2.5 ዋየር የሚሰራ ምን አለ ብያቸዋለሁ፣ ምጣድ አለ ብያለሁ። ስለዚህ በ4 ሚሊ የሚሰራ ምጣድ አለ፣ በ2.5 የሚሰራ ምጣድ አለ። ስለዚህ ከዛ ከቆጣሪ የምንስበው በ4 ሚሊ ዋየር ሆኖ ሳለ እዛው እንትን ላይ የምንጠቀመው የኤሌክትሪክ ምጣድ ላይ የምንጠቀመው ከ56 ሳይዝ በላይ ከፍ ላለው ጥያቄ እንዳቀረበልን ማለት ነው ወንድማችን። ከ56 ሳይዝ ከፍ ያለው ምጣድ ላይ የምንጠቀመው 4 ሚሊ ዋየር ማለት 4 ሚሊ 2 ሚሊ ኬብል ብለን የምንለዋለን። በኬብል ደረጃ 2/5 ኬብል ብለን የምንለዋለን። 2/5 ብለን የምንለው ኬብል አለ። 2/4 ሚሊ የምንለው ኬብል አለ። መጠቀም ያለብን 2/4 ሚሊ ኬብል ብለን የምንለው ለኤሌክትሪክ ምጣድ መጠቀም እንችላለን። ኖርማሊ ግን በሶኬት የሚሰራው ኤሌክትሪክ ምጣድ ላይ በ50 ሳይዝ የተቀመጠው ኤሌክትሪክ ምጣድ ላይ 2/5 ያለው በሱ መጠቀም እንችላለን። አመሰግናለሁ። እንግዲህ ስለ ምጣድ በደንብ አብራርተህ እስካሁን ድረስ ውስጣዊ ክፍል ውጫዊ ክፍል ብለህ በደንብ አድርገህ ነግረኛል። በደንብ አድርገህ ለሰውም አብራርተሃል። ብዙ ሰውም ብዙ እውቀት እንዳገኘ እንዳተረፈ ብዙ እምነት አለኝ። ብዙ ሰው ይህን ዩቲዩብ ቻናል ይከታተላል፣ እየተከታተለም ይገኛል። ይህ እንግዲህ በጣም ለሰው ጠቃሚና አሪፍ የሆነ ነው። ከዚህ በላይ የተሻለ ሀሳብና ኤሪስ ይዘን እንገኛለን። ቀጣይ የተሻለ ነገር ለሰው እየሰራን እናደርሳለን። ሰው ደግሞ ይህን ቪዲዮ ላይክ፣ ሳብስክራይብ ማበረታታት ይኖርበታል። እንግዲህ ለሰው አንድ የምታስተላልፈው መልእክት ካለ አስተላልፍ። ከዛ ሀሳባችን የምንቋጭ ነው። ኦኬ፣ እሺ፣ እናመሰግናለን ስለተከታተላችሁን፣ አብራችሁን ስለሆናችሁ
እናም ደግሞ እያበረታታችሁ ስላለ ከልብ እናመሰግናለን። ወንድሜ እንዳለው እንግዲህ ይህን ስቶቭ እየሰራ ነው የምንገኘው። ከኋላም ቢሆን እንደምትመለከቱት እንግዲህ ስቶቭ በዲኤስ ስቶቭ እንዲህ በተለያየ ዲዛይን በጣም ብዙ አይነት ስቶቮችን ምጣዶችም እንደምታዩዋቸው አሉ ማለት ነው። ከሸክላ ጭምር ማለት ነው። ጠቅላላ አሉሚኒየም ሻካራ ምጣድ ለምንለው ድሙጥ ምጣዱ ለምንለው እንዲሁም ደግሞ የሳጥን ምጣዱ ለምንለው አለ። በተጨማሪም ደግሞ የሳጥን ስቶቭ ብለን የምንለው አለ። በጣም ብዙ አይነት የኤሌክትሪክ እቃዎች በዚህ ስለሚገኙ እናንተ እየመጣችሁ እንዲሁም ደግሞ እየደወላችሁ መጠቀም ትችላላችሁ፣ መውሰድ ትችላላችሁ። በጣም በዲስካውንት እናስተናግራችኋለን። እንግዲህ ይህንን ይመስላል። ወንድም የምትለው ነገር ካለ? አመሰግናለሁ። ዛሬ አንተን ስላገኘሁ ደስ ብሎኛል። ቀጣይ በሌላ ርዕስ እንገናኛለን። እስካሁን ድረስ ጊዜ ስታችሁ ስለተከታተላችሁ እጅግ አድርጌ አመሰግናለሁ። ሳብስክራይብ ቪዲዮ አድርጉት። የሱንም የዩቲዩብ ቻናል ኮሜንት ላይ አስቀምጥላችኋለሁ። የገባችሁ የተለያዩ ትምህርቶች አሉ፣ መማር መከታተል አትርሱ። በዛም ዩቲዩብ ቻናሉ ሳብስክራይብ አድርጉለት። እንደነገርኳችሁ 17,000 እና ከዛ በላይ ተከታይ ያለው ዩቲዩብ ቻናል አለው። በዛ ላይ ደግሞ 800,000 ከዛ በላይ ያለው አናላይዝ ያለው የግሩፕ የዩቲዩብ ቻናል ነው። አመሰግናለሁ። እስካሁን ድረስ ጊዜ ስታችሁ ስለተከታተላችሁ እጅግ አመሰግናለሁ። እሺ፣ እናመሰግናለን። መልካም ቆይታ ይሁንላችሁ። በቀጣይ ቪዲዮ ደግሞ በአሪፍ ሁኔታ ሰርተን እናምጣላችኋለን። ለዚህ ቪዲዮ አዲስ የሆናችሁ ካላችሁ ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ ለብዙ ተደራሽ እንድታደርጉልን ታላቅ አክብሮት እንጠይቃችኋለን። መልካም ቆይታ ይሁንላችሁ። ሌትስ ጎ። አመሰግናለሁ። ዋው ዋው ዋው